አባብዬ እኔ አባት በላ አባብዬ እኔ አባት በላ መድኃኒቴ ደመና በፈረሴ ላይ ሆኜ በደመና እሄዳለሁ። ፈረሴም ገር ነው። ደግሞ ሳይከየፍብኝ አይቀር። እዛ ጋ ቆሞ ነው ይዟየሽ። እኔ እንጃ አላውቀውም። ያው እዛ ጋ ቆሞ ይዟየሽ። እዛ ጋ እና ሚሊየን ብር እዳ ነበረብኝ። ወረገደ ከፈልኩኝ። ዘና አብዬ እየኖርኩ ነው። ክብር ይግባቸው ንጉስ። ማስቲኮስ ማስቲካ እቺ ክዳኑ እናጠቋንካ ክዳኑ ያልኩኝ ግን አውድቀም ይሄ ነገር ግን ይሰራል። ባለፈው ሰርቶና አዎ በደንብ እስቲ አሁን እስቲ በደንብ እያየሁ እስቲ ቁጭ አለ ያው እስቲ ግርግር እስቲ እሺ አሁን ይመታ እስቲ እንግዲህ ከዛ ተቀይር በርሶ መጀን እንደዚህ ነው ህይወትሽን እንደዚህ አረንጓዴ ነው የምናደርገው። ንጉስ ሆይ ክብር ይግባው። ህይወትሽን እንቀይራለን። በርሶ መጀን ሰራ ነይ ሰርቷል። አሁን ወደ በጎቹ ነው የምንሄደው። ያዝ አንተ ደግሞ እቺ በቃ ይሄ ሰርቷል። በእናታችሁ ምን እንትላል በጓትም ጣት ታርቅ በቃ ማስቲካ እንጥፋለን። በቃ አለ ሁሉም አጃችን ከተባለ ለከነን ስማማ እሺ በቃ ይናርጋለን። ሌላ እንትኑ መጠጫም አለ። በመጠጫው ደግሞ ወይ በኋላ እንትን እንበለው ወይ እናንተን ለማመዳለን። እሺ ለመሰለኝ በመጠጫው ማይት አለ። አንቺ አራራሳት ያልሽ እኮ በቃ ዝም ብለህ ልባችን አሁን እመጣለሁ አልቆይም። በቃ ሂድና አንተም በቃ ሂድና ግን ከሷ ጋር እንዳትሆን እሺ አደራ። ጊዜ ብትመለሽ አንቺ ተይ በጊዜ እመጣለሁ ችግር የለውም። ሁሉ ያንቺ ጉዳይ ነው የሚያስፈራኝ። በጊዜ አንተም እንደዛ እሺ ይኸውልህ አብራታቱ እሺ አንኑ እሺ ቻው በቃ እሺ ቻው ነገር ያበደን ወስባ እናንተ እንዴት ታዲያ ሰላም ነው? ደህና ነሽ? እግዚአብሔር ሰላም በጣም አምሮብሻል። ላይክ አድርጊው። አመሰግናለሁ። ይዟየሽ እኔ እንጃ አላውቀውም። ያው እዛ ጋ ቆሞ ይዟየሽ። እዛ ጋ 2 ሚሊየን ብር እዳ ነበረብኝ። እሳቸው ጋር ከሄድኩ በኋላ ሁሉም ነገር በረገደ ከፈልኩኝ። ዘና አብዬ እየኖርኩ ነው። ክብር ይግባቸው ንጉስ። ብር ሰጡኝ ነው የምትለው ወይስ? እሳቸው ጋር ሄድኩ ሁሉም ነገር ብርግድግድ አለ። አይንሽ በጣም ነው የሚያምረው። ዋው አመሰግናለሁ። እድሜ ለነጉስ። እሳቸው ምንም አሳጥተውኝ አያውቁም ማለት አዎ ትምህርቴን ሙሉ ተምሬ እስከምመረቅ ያለውን በጠቅላላ ሙሉ ትምህርት ቤት ክፍያዬን እሳቸው ናቸው የሸፈኑት። በጣም ደግ ሰው ናቸው ማለት ነው። በጣም ጥሩ ናቸው። ሁሉም ነገር ከፈራ በቃ ስራ ሁሉም ና ያም የደወለ ስራ በላይ በቃ አንቺ ሙዚቃ ሰው ታሰልፊያለሽ እኮ ነው የምልሽ። እንዴ እውነትህን ነው? ምንድን ነው የሚያደርጉት? ምንድን ነው እሱን ይኸውልሽ ሄደን እሳቸው የሚያዙሽን ነገር ታደርጊያለሽ። በቃ ምንድን ነው ከባድ ነገር ነው የሚያዙት? ይኸውልሽ እሱን እሳቸው ጋር ሄደሽ ነው። ገንዘብ ይቀበላሉ እንዴ? ኧረ በፍጹም እንዴ እሳቸው ገንዘብ አይቀበሉም። ታዲያ በምንድን ነው የሚሰሩት? እሳቸው ይኸውልሽ የሚያዙሽን ነገር ታደርጊያለሽ። ከባድ ነገር ነው የሚያዙት? በፍጹም በዚህ ጊዜ እኮ እናትና ልጅም ተጨካክነው። አዎ በጣም እንጂ በጣም እናት ስትል ግን እናት ትሻላችሁ። እባክሽ እናቴማ አስወባት ነው ያልሄደችበት ሆስፒታል እና ያላያታች ያ መፍትሄ አደረግኝላት። በጣም ያሳዝናል። በጣም ያሳዝናል። አይደለም በቃ ተው በፍጹም አልኩሽ። በእኔ ተማመኝ፣ ነገ ወስድሻለሁ። እጂ ሁሉም ይሳካልሻል አልኩሽ። እንዴ አንተ እኔ ጠንቋይ ቤት አልሄድም እንዴ ከእግዚአብሔር ጋር እኔ ከእግዚአብሔር ጋር መጣላት አልፈልግም። እኔም እኮ ባዕድ አምልኮ እጠየፋለሁ። እንዴ ምን ሆነሽ ነው እንጂ ጠንቋይ አይባልም። እሳቸው አዋቂ ሰው ናቸው። ተው እግዚአብሔር እንዳደረገኝ አድርገኝ እንጂ እኔ ጠንቋይ ቤት አልሄድም። ወይ በእኔ ተማመኝ አልኩሽ እኮ። እንዴ ቅርታ
ላይ ትንሽ ማድረግ አለብኝ እንጂ በጣም እየረብሽ ቅርታሽ የሚያዙኝ ነገር እሱን እሳቸው ነው። እኔ በምን አውቃለሁ? እሳቸው ጋር ሄደሽ ምንም መፍራት ነው የለም። አትፍሪ፣ ችግር የለውም። እሺ እስቲ እንግዲህ አስብበታለሁ። እንግዲህ ማለት እስቲ እናያለን። እንግዲህ ማየት ጥሩ ነው። አንዳንድ እስቲ መሞከርም ጥሩ ነው። ለምን ንጉሱ ጋር አትወስዳቸው? ኧረ እባክሽ። አዎ እሳቸው ጋር ምንም የሚታጣበት የለም። ሁሉንም የሆነ ሀገር በቀል የሆነ ጥበብ ያውቃሉ። እሳቸው ጋር ብትወስዳቸው ጥሩ መፍትሄ የምታገኝ ይመስለኛል እኮ። እንደዚህ አይነት ነገር ላይ ብዙም አይደለሁም ማለት በዛ አይነት ነገር ላይ እምነቱም የለኝም። ያው ኮንፊውዝድ ነው በዚህ አይነት ነገር። ቅርታ ግን አረ ያባኛል እኮ ልክ ነህ። ግን እሳቸው ሁሉንም የሆነ ሀገር በቀል የሆነ ጥበብ ያውቃሉ። እባክሽ። አዎ እንደውም እኔም እኮ አልፎ አልፎ ክፍት ሰዓት ባለኝ ቁጥር እየሄድኩኝ አገለግላቸዋለሁ። ማለት እንዴት ማለትማ ቡና ፈላላቸዋለሁ፣ እንግዳ ሲመጣም እቀበልላቸዋለሁ። ጥቅሙ ደግሞ እኮ ለእኔ ነው። ብዙ በረከትም ምርቃትም አገኝበታለሁ። እና ግን እኔ የምልህ ያንን ነው፣ ብትሄድና መፍትሄ ብጠይቃቸው የተሻለ ይመስለኛል። ኦኬ እሺ፣ አሪፍ ነው። ይሻላል። ስለተለብሽ በጣም ቴንኪው። ችግር የለውም። እናቴን እንደፈውሻት ነው የምቆጥረው። ይገባኛል። በጣም ቴንኪው። ያንተ ጭንቀት ማለት እኮ የእኔም ጭንቀት። ችግር የለውም። ይህን ጉዳይ ግርግር ያውቀዋል። ንጉሱ መጣ። ቆየሁ እንዴ? አይ አልቆየም። እሷስ አልመጣችም እንዴ? እየመጣች ነው አሁን። ከኋላ ነበረች። እየመጣሁ ነው ብላለች። እኔ ቅድም ደርሻለሁ አለችኝ። እስካሁን አልደረሰችም። እየመጣች ነው። ይኸውልህ ይሄን ነገር እየሞከርኩት ነው። እሺ እንትን እንበልልኛ። እሺ ግን እንዴት አደረክ? የሄድክበት ተሳካ እንዴ? አምናለች። ሞላ ጎደል አሳመኛለሁ። መምጣቱ አይቀርም። እርግጠኛ ነህ? ግርግር? አዎ 100%። ቤተሰብ እንዴት ናችሁ? ወፋ እንዴት ነሽ? እሰራለሁ። አለን። ይሄንን ታውቂዋለሽ አይደል? ጁሱን ምንድን ነው ደግሞ? ፉት ስትለው ስትሄዳለህ። እስኪ ፉት በለው። በቃ እንደዚህ ነው። እስኪ እንደገና ቆይ አንዴ ቃስ ብለህ እስኪ ፉት። በቃ ተሳክቷል። ተሳክቷል አይደል? አዎ። እንዴት ነው አንቺስ? ታካ እንዴ? ኧረ የኔ ተሳክቷል። ሁሉም ነገር አልቋል። ደግሞ ሳይከየፍብኝ አይቀር። አይ አሪፍ ነው። አንቺ ውበትሽን አንተ ምላስን ተጠቅመህ ችግር የለውም። በቃ ጥሩ አድርገሻል። አዎ። ስሙንስ አገኘሽ? አዎ ስሙን አግኝሻል? አግኝቻለሁ። አዎ። በቃ ስሙን ከእንትኑ እንይዛለን። ይህን ነገር ማሳመን አለብን። እናንተም ጉዳዩን መጠንቀቅ አለባችሁ። እሺ። ሲመጡ ቤቱን ፏፏ እናደርጋለን። ልብሱም እንዳለ ነው። ምንድን ነው ለጠንቋይ ቤት የጎደለው ነገር? ምን ጎደለው? ግርግር ምንም አልጎደለም። ምንም አልጎደለም። ሜሪ እንዴት ነው? ምንም በቃ ዝም ብሎ እናጫጭሰዋለን። አለቀ በቃ በአሁኑ ኦኬ። ማን ነው ቀድሞ? አንቺ መቼ ነው የቀጣሽው? ይመጣል። የኔ ይመጣል። አሁን በቃ ዛሬ ቀርበሻል? አዎ። አንተን ማሳመናታል። እኔ ያው ተጓጣጣችሁ። የኔም መምጣቱ አይቀርም። በእውነት ሁለቱ በጎች ወደ ማረጃቸውን መምጣት አለባቸው። በቃ እሺ። ፖሊሶች እዛ ያሉ ፖሊሶች እያነፈነፉ ነው ልካችንን። ስለዚህ ተጠንቀቁ። እሺ። አንድ ሚስቴክ መስራት የለብንም። እሺ። ቶሎ እንሰራለን። ገንዘባቸውን እንቀበላለን። ላሽ አሁን ከዚህ ሌላ ከተማ ሰዎች እንዲያዘጋጁልን ቤት አድርጌያለሁ። ይሄን እንደጨረስን በራሳቸው ደላላ አለ። አንተ ደላላውን ታገኛለህ፣ ቤቱን ያሳይሃል። እዛ ደግሞ እንሰራለን በጥንቃቄ። ችግር የለውም። ብራዎች እንትኑ ነው ሲሪየስ ነው እንደለመድነው ነው። ገንዘቦቻችን ከገባ ይሄን ቤት ለቀን ልብቃችንን እንትን እንላለን። ተግባባን? ግጭ በርሶ መጀን በቃ ፈረሶቼ ግርግር። አቤት በቃ ይሄ ነው እንትን የሚሆነው። በቃ ምን ቀረ? ጁሱ ነው እዚህ ጋር ያለው እንትን ልበት። ውሃውም ለእሷ እንሰጣታለን። አስተካክለዋል። እሺ። በቃ እዚህ ነው የምወርደው፣ እዚህ ነው የምፈርደው።
እሺ እንትንም በለው እስኪ በደመና በፈረሴ በሚለውን በለው እስኪ። እሺ በደመና በፈረሴ ላይ ሆኜ በደመና እሄዳለሁ፣ ፈረሴም ገር ነው። ቆንጆ ነው። እስኪ ትንሽ ድምፅ ቀጠን ያለ ይመስለኛል። እስኪ አጎር ነው ድገመው እስኪ። በደመና በፈረሴ ላይ ተቀምጬ ዓለምን እየዞርኩ ነው። በርሶ መጀን አባብዬ በርሶ መጀን ተቀብለናል። በቃ አይመስልም? በቃ ታዲያ እንደዚህ ነው። እሺ አንተም ደግሞ እንዳታስነቃ። በቃ መስኮቱ ጋር የሆነ መቆሚያ ታዘጋጅልኛለህ። በፍጹም ልጅቷ መስኮቱን ገልጣ ማየት የለባትም። ግርግር ይሆናል። አዎ መቀጠል ማለት አዎ አሁን ምርጥ ነው። በቃ ጥሩ ነው። በጣም መዘጋጀት አለብን። ውሃው አለ አጠገብህ? አለ የሚበጠበጥ እንዳይነካ። እሺ ማስተካከል አለ። በቃ አለ እንትኑ ሳለልህ ጁስ አለ ሁሉም እና ግርግር ምንም ማስነቃት የለብንም። አንዱ በግ ወደ መታረጃው መጥቷል። ተጠንቅቀን እየመጡ ነው። ቆርሲ ስልኬን አይ ቅድም ደውላ ነበር። የት እንደደረሱ ልጠይቃት። እሺ ምንም ነው። ሄሎ ሜሪ፣ ሄሎ የት ናችሁ? እሺ ሰማኝ። እየሰማት ነው። እሺ ግርግር እየተቃረቡ ነው። በቃ ሰማን። በቃ የኔም ነገ ምናምን መምጣቱ አይቀርም። በቃ እንትን አድርግልኛ። መስኮቱ ጋር ዘልዬ የምወጣበት የሆነ ነገር አስቀምጥልኛ። እሺ ሌላ ወንበር ነገር እንዳገኛለን። እሺ ደግሞ ዝም ብላ ትጠይቅና ወይ ከጎረቤትም ከሰጡ እሺ ላቆር እሱ ላደርሰን። እሺ የሆነ ትፈልግና እሺ ግርግር ወይ እንትን ሰንደሎቹ ለኳክሶ። እሺ እንትን ከሰል እኮ ቢኖር ተው በቃ ሰንደሉ ይሆናል። ለኳክሶ ቤቱ ይጭሰ ግርግር ብሮክ ሰው ጥሩ ሜዳ ሄዶ ይመታል። አንተ በክብሪት አንተ ሁሌ ግርግር እንደፈጠርክ ነው። ያው እያሰናዳው ነው። በቃ ቦታውን አዘጋጅ። እየደረሱ ነው፣ እየመጡ ነው። እሺ ቶሎ በል። አሳው ተይዟል፣ ወጥመዱ ይዟል። ገባ ብለን በጓ ወደ ማረጃው እየመጣች ነው። ወይ ጉድ! ግርግር የምትቀመጥበት እሺ በርሶ መጀን ተዘጋጅቷል። በቃ ተዘጋጀ። በቃ ጥሩ። በቃ እንትኑ ሳለ ጁሱ አለ። አዎ እሺ አረንጓዴው ቀለም አለ። ውሃው ጋር አልተበጠበጠም። እስኪ አልተበጠበጠም አለ። በቃ ቆይ እንትኖቹን ላምጣ። ምን ታምጣለህ? መጠጫዎቹ ፍጣን ግርግር። አንተ ግርግር አቤት። እንትን ይሄ ማጓራት እንዴት ነው የሚችሉት? እናንተ እንኳን ጉሮሮን ይወጣጠኛል። አንተ ከበደ እንዴ? ቻል አድርገው እንግዲህ። አይ ይሄማ የጅብ ይመስላል። ጅብ ያጓራል። አንተ ግርግር ከባድ ነው። አንተ ቻል አድርገው እንግዲህ ቻል አድርገው። ወይ ጥንቆላ። አንተ ደውላለች፣ እየደረሰች ደርሳለች። ጨረሱ? በቃ ተዘጋጅቻለሁ። እያደረገች ነው። ተዘጋጅቻለሁ። የኔም ነገ መምጣቱ አይቀርም። ያንተ በግ? አዎ ያንተ በግ አይደለችም። ምን ትየለች? እስቲ ከበሮ መታርጋው አባብዬ የሚለው ናቸው ማለት ነው። አባብዬ የኔ አባት መላ፣ አባብዬ የኔ አባት መላ፣ መድኃኒቴ ፈዋሽ ከሌላ። አባብዬ የኔ አባት መላ፣ አባብዬ የኔ አባት መላ፣ መድኃኒቴ ፈዋሽ ከሌላ። ግርግር ምስሉ እያደረገች ነው። መጣች መሰለኝ። ወደ በሩ ያለ ግርግር መጡ። ሰላም ለዚህ ቤት። ወይ እንዴት ነሽልኝ? ደህና ነሽ ወይ? ጋሽዬ እኮ በጣም ናፍቀውሽ። እንዴ ወይ
ከእንግዲህ አገሩ ነው የመጣሽው? አዎ መፍትሄ ፈላጊ ነው። አዎ ብሩክ ይባላል። ታሪኩ ይባላል። ደህና የጋሽ ቤተሰብ ነው። ክብር ለአባብዬ፣ ክብር ለንጉሱ። አሜን አሜን። ይኸው እሺ እሺ